እና ሰሞኑን ደግሞ እያየነው ያለው ነገር አለ በሚዲያ ላይ እየተፈጠሩ ያሉ ነገሮች አሉ። በነገራችን ላይ ዩቲዩብ ለገንዘብ ብላችሁ ሲሰሩ ታርጌታችሁ ገንዘብ ሆኖ ሲሰራና ከዛ ደግሞ አይ ገንዘብ አይደለም ሰው ማትረፍ ክብርን መጠበቅ እና ስርዓትን ሁሉ ነገር አድርጋችሁ ስትሰሩት ይለያያል። አሁን ለምሳሌ ለገንዘብ ብቻ ሲሆን ሰው ምን ይፈልጋል የሚለውን ነገር ማየት ነው። ሰው ምን ይፈልጋል አላ አዲስ ቃል ላይ ማገጠባት ሌላ ሴት ያዘ ቺት አረገባት ተለያዩ ምናምን እያለን ድራማ እየሰራን በጣም ብዙ ገንዘብ ማግኘት እንችላለን። በወር $10,000 በላይ መስራት እንችላለን በእንደዚህ አይነት ወይ ማለት ነው። ግን ደግሞ አይ ኢትዮጵያዊ ማንነት አለ፣ ኦርቶዶክሳዊ ማንነት አለ፣ የወጣ ነገር አያስፈልግም፣ ትውልድ መቅረጽ አለብን፣ ማስተማር አለብን፣ ጥሩ ነገር ለህዝብ ይዘን መምጣት አለብን ብለህ ስትይ ደግሞ አይ ዩቲዩብን በአግባቡ እጠቀምበታለሁ፣ ስራ ደግሞ እሰራለሁ። እኛው ለምሳሌ እንግዲህ ምግብ ስራ ውስጥ ስንገባ በጣም ሀሰት አለ፣ እንቅልፍ ሳንተኛ የምንርበት ጊዜ አለ። ግን ክብራችን ማንነታችን ይበልጣል ብለን ነው ይሄን ነገር ትተን የሁላ ነገር እያደረግን ያለ ነው። ምናልባት በዚህ አጋጣሚ እሸቱንም ማድነቅ እፈልጋለሁ። እሸቱም ታርጌቱ ገንዘብ ብቻ ቢሆን ነበረ ቤተክርስቲያን ላይ ያሉ አገልጋዮች ራሱ ኮሚሽን እየተቀበሉ የሚሰሩ አሉ፣ የተወሰኑ ሰዎች ማለት ነው። እና በገንዘብ ያንን ነገር ያው ትልቅ ብር ነው ኮሚሽን ቢቀበል ከዛ ብር ላይ ምን የመሰለ ነገር ማድረግ ይችላል። ያሁላ 60-40 ሰራተኛ ደርድሮ ማሰራት ማለት ፕሮዳክሽኑ የሚወጣው ቪዲዮ ጥሩ ኳሊቲ እንዲኖረው ከማሰብ ነው እንጂ ለዛ ሁላ ሰው የሚከፍለውን ገንዘብ በ5-6 ሰው እያሰራ ቀሪውን ገንዘብ ኪስ ውስጥ እየከተተ ወይ ቤት የሆነ ቦታ እየሰራ እያደረገ መኖር ይችል ነበር፣ የተሻለ ነገር ማግኘት ይችል ነበረ። ግን ለህዝብ የማቀርበው ነገር የተሻለ ነገር እንዲሆን ብሎ በማሰብ ነው። እና ወንድማችን እሸቱን በጣም ልታግዙት፣ በጣም ሰፖርት ልናደርገው ይገባል። ከዛ ውጭ ደግሞ እንደ አንድ አማኝ እንደ አንድ ኦርቶዶክስ በቤተክርስቲያን ዙሪያ እየሰራ ያለ ነገር ገዳማትን እያቋቋመ ያለ ነገር በጣም ሊመሰገን ሊወደስ ይገባል ነው። አንደኛ ገዳማት ተቋቁሞ፣ ሁለተኛ ነገር ደግሞ እኛም ደግሞ ሰተን እንድንባረክ ምክንያት ሆኖናል። ሰጪ እንድንሆን በተለያዩ አማርኛዎች በሚጣፍጡ ሰውን በሚማርኩ ነገሮች። አንዳንዴ እኮ ሰጪ ካልነበርሽም አቀራረብ ምናምን አለማመን እኮ ይወስነዋል። አንዳንዴ ክፉም ሆነሽ አለማመኑ ትንሽ እንትን ካለሽ አውጥተሽ ልትሰጪ ትችያለሽ። እና ለህዝብ የሚያቀርበውን ነገር በጣም ስለሚጨነቅ ዋጋ ስለሚከፍል ገንዘብን ሳይሆን ስራን ስለሚያስቀድም ነው ይሄ ሰውዬ አሁን እዚህ ነገር ላይ ገባ እንጂ ለገንዘብ ቢሆን እንደሱ ሚሊዮነርም ቢሊዮነር መሆን የሚችል የለም ነበር። ሌላ